ሶ ሌላኛው ደግሞ ይሄ ፎልዲንግ የሚጠቅመው ኤክስትራ ፎልዲንግ ካለ ኤክስትራ ፕሮሴሲንግ ፓወር አለን ማለት ነው። በጣም ይገርማል። ሁለተኛው ይሄንን ፎልዲንግ ልጆች ላይ በጣም ኢፌክት የሚያደርገው ነገር ሴንሰሪ ስቲሙሌሽን የሚባለው ወይም ደግሞ ልጆች የሚያድጉበት ቦታ። ሶ ልጆች የሚያድጉበት ቦታ በጣም ብዙ ስቲሙሌት ያለበት፣ ብዙ ነገር የሚሰሙ፣ ብዙ ነገር የሚያዳምጡ፣ ብዙ ነገር የሚያዩ እንደዚህ አይነት ቦታ ከሆነ በጣም ብዙ ሴንሰሪዎች ስላሉ እነዚህን ሴንሰሪዎች ብሬናቸው ደግሞ ፕሮሴስ ለማድረግ በጣም ብዙ ነገሮችን ስለሚያደርግ ብዙ ፎልዲንግ ይኖራል። ስፔሻሊ ሁለት ነገር ነው በጥናት በጣም የተረጋገጡት። አንደኛው ላንጉዌጅ ነው ወይም ቋንቋ፣ ሁለተኛው ደግሞ ስፓሻል ሪጅን የሚባለው ወይም የሚያዩት ቦታ ማለት ነው። ሶ ላንጉዌጅ ላይ ጥናት የሚያሳየው ስፔሻሊ ልጆች ከ6 ዓመት በፊት 2 እና ከዛ በላይ ቋንቋ መልመድ ከቻሉ በጣም አይምሯቸው ከሌላ ሰው በተለየ አክቲቭ እንደሚሆን በጣም ብዙ ጥናቶች ያሳያሉ። ምክንያቱም ልጆች በጣም ከማደጋቸው በፊት ወይም ደግሞ ከ7-9 ዓመት ከመሆናቸው በፊት ብዙ ላንጉዌጅ የሚሰሙ የሚያዩ ምናምን ከሆነ ያንን ላንጉዌጅ ለመልመድ አይምሯቸው ፕሮሴስ የሚያደርገው በጣም ብዙ ፕሮሰሶች አሉ። ብዙ ላንጉዌጅ ወይም ደግሞ የተለያየ ቋንቋ በሚነገርበት ቦታ የሚያደጉ ልጆች ይሄ ፎልዲንጋቸው በጣም ሃይ እንደሆነ ያሳያል።